የአክሱም ሙስሊም ወንድሞቻችን እህቶቻችን ያሉበት ችግር የማይቆረቆረው ሰው ካለ ከኢማኑ ጋር ችግር አለበት። በዒድ ቀን ደስታ የለም፣ ሶላት አልተሰገደ። በዒድ ቀን መጠያየቅ የለም፣ እንደፈለጉ መንቀሳቀስ የለም። አክሱም ላይ የተለያዩ መከራዎች አጋጥሟቸዋል። ነቢ አለይሂ ሰላቱ ወሰላም አንድ ሙእሚን ለአንዱ ሙእሚን እንደ ቤት ነው ይላሉ። አንዱ አንዱን ይዞት እንደሚቆመው ሁሉ ሙእሚንም ተጎኑ በችግሩ ሰዓት ሊቆም ዘር፣ ከረር፣ ቋንቋ ምን ሳይገድበው ላኢላሃ ኢለላህ ያገናኘው ሁሉ ማለት ነው። ታዲያ የአክሱም ሙስሊም ወንድሞቻችን እህቶቻችን፣ አባቶች፣ እናቶች ያሉበትን መከራ ላይ ዝም ካል ምን ይበቃን ይሆን? እኛ ያኔስ ምን እንደባል ይሆን? ዑመር ብን ኸጣብ እኮ አንዲት ፈረሳን አልመቻት ብሎ ብትወድቅ እግሯ የሆነ ነገር ቢሆን አማመ ረቢል ዓለሚን መልስ ምን ይሆን ነበር የሚሉት። አላሁ ጀለ ወተዓላ እንዲህ ይላል፣ ለእኔ መልእክት ያለኝ ቅድስት ናት ሀገራችን ለሚሉት መልእክት አለኝ። አላህ ስብሓነሁ ወተዓላ እንዲህ ይላል፣ ከም አህለክና ሚን ቀብሊሂም ሚን ቀርኒ ፈናደው ወላተ ሒነ መናስ። ስንቶቹን አጥፍተናቸዋል ከሳቸው በስተፊት። መኮች ይህን ያህል ቢኩራሩ ያዋጣቸው። ሚን ቀርኒን የቀሪአ ባለቤቶችን ፈናደው ያኔ ተጠራሩ ወላተ ሒነ መናስ። ነገር ግን ጊዜው አይደለም ነፃ የሚወጡበት ከገቡበት ነገር ላይ ነፃ የሚወጡበት የሚያመልጡበት ሰዓታቸው የሚማወቀው ፊ ወላ ፈረጀ ሊማ አሳበሁ ለነካቸው ነገር ላጋጠማቸው መከራ ፈረጃ ምችልን فليحذر هؤلاء أن يدوموا على عزته። ይህን የበላይነታችንን እኛ ሀያለን የሚለውን እኛ ባላገርነን የሚባለውን ነገር ሊጠነቀቁና ሊርቁ ይገባል። የአላህ መቅሰፍት ከመጣ ምናልባት ደግንም መጥፎንም ትንሽ ትልቅ ደካማ ጠንካራ ሳይል ሁሉንም ይወስዳል። ለዚህ ነገር ላይ ሄዳ አላህ ጀለ ወተዓላ ማስፈራሪያ መጣ። በተዓደም بإهلاك القرون الماضية المكذبة بالرسل وأنهم حين جاءهم بالهلاك نادوا واستغاثوا في صرف العذاب عنهم። የተለያየ መልኩ ላይ መከራ ሲመጣባቸው አላህ ምንም ነገር እንደማያደርግ ይመስላቸዋል። ለዛም ነው አላሁ ጀለ ወተዓላ ዋጋ እንደሚሰጣቸው የሚነግረን። ስለዚህ ለአክሱም ወንድሞቻችን ልንቆምላቸው፣ ዱዓ ልናደርግላቸው። ምናልባት ያንተ ዱዓ ያንቺ ዱዓ ሌት ብድግ ብላችሁ ጾመኛ ሆናችሁ በእነዚህ በውድ በደስታ ሰዓቶች በእነዚህ በዒድ ቀናቶች የምናደርገው ዱዓ ለሳቸውም ባልታፈስ የበላይ ሊያደርጋቸው ይችላል። እዛ ውድ ሀገር ላይ እነዛ ብርቅዬ ሱሐቦች ያደረጉት ሀገር ላይ ሀገራችን ቅድስት ነች ብለው ለዝሞቱ ለኸምሩ ማሳፊያ አድርገውት የሚኖሩ ሰዎች ናቸው። ስለዚህ ያ ረብ ልንል ይገባናል። ኢነላህ የስተሒ አላህ ሀያ ያደርጋል ያፍራል። አንድ ባሪያ እጁን ብድግ አድርጎ የረደሑ ማሲፈን ብለዋል ረሱል ዓለይሂ ሰላቱ ወሰላም በባሉ ሊመልሳቸው። ስለዚህ ዱዓ እናደርግላቸው እባካችሁን፣ ዝም አንበል። የምንችል ካለን ደግሞ በንግግራችን የሚሆን በስራችን ልንማጸን ይገባናል። ሰላም አለይኩም ወራህመቱላህ ወበረካቱ።